እኔ በጣም ከተረዳሁት እየቆየ የሄደው ነገር ምን እንደሆነ ታውቃላችሁ? የእናንተን ውድቀት የሚፈልጉት ወዳጆቻችሁ እንደሆኑ፣ የራሳችሁ ዘመድ እናንተ እንዲያልፍላችሁ አይፈልግም። የራሳችሁ የቅርብ ጓደኞች የምትሏቸው እናንተ አልፎላችሁ፣ እናንተ ጥሩ ቦታ ላይ ተቀምጣችሁ፣ እናንተ ቆንጆ ሆናችሁ፣ እናንተ አምሮባችሁ እንድትኖሩ አይፈልጉም። በጣም ከተረዳሁት እየቆየ የሄደ ነገር ኢቭን ዘመዴ ናቸው የምትሏቸው ሰዎች ራሱ ማለት ነው እናንተ አልፎላችሁ ማየት አይፈልጉም። እናንተ አንድ እርምጃ ወደፊት ቀድማችሁ ማየት አይፈልጉም። እቺ እህታችን የምታዩት ገና የ23 ዓመት ወጣት በጓደኞቿ በተቀናበረ ሴራ ነው ዛሬ ላይ ህይወቷ ያለፈው። 7000 ሰው እየተከታተላት በአደባባይ እዛው ሚዲያ ላይ ተቀምጣ ሁለት ደረቷ ላይ አንድ ግንባሯ ላይ በጥይት ተመታ እንድትሞት የተደረገው በጓደኞቿ በጣም ወዳታለሁ ህይወቴን ሰጣታለሁ በመትላት ጓደኛዋ ነው። ልክ እሷ በጥይት ተመታ ልክ እዛ ወንበሯ ላይ ተዘረራ እንደወደቀች ጓደኛዋ ናት ላይቭን ለመዝጋት ምንም ሰው የሞተ ስሜት ሳይሰማት ምንም ፊቷ ሳይረበሽ ምንም ነገር ሳይመስላት ላይቭን አንስታ የዘጋችው ጓደኛዋ ነበረች። በሰዓቱ በጣም ወዳታለሁ የምትላት ጓደኛዋ። አስቡት እንግዲህ ቤተሰብ፣ ለራሳችሁ ያላችሁት ራሳችሁ ናችሁ። ተስፋ አትቁረጡ። ከልክ በላይ ሰውን አትውደዱ። ከመጠን በላይ ሰውን አትውደዱ። ከመጠን በላይም ደግሞ ሰው ይወደኛል ብላችሁ አትመኑ። ረፈደብኝ እወጣለሁ መውጣት እፈልጋለሁ ስትል አይ ቁጭ በይ በጣም ውድ ስጦታ ሊመጣልሽ ነው ተብላ የመጣላት ጁስ አይታችኋል። ደም የሚመስል ጁስ ስትከፍተው ፊት ለፊት ላይ ብላ የተቀመጠ ሰው አይቷል። ብዙ ሰው ሪከርድ የተደረገ ቪዲዮ አለ። ደም የሚመስል ጁስ እና ደግሞ ለሞተ ላስክሬን የሚቀመጥ አበባ አንድ ላይ ከጊፍቱ ጋር አብሮ ነው የመጣላት እና በጣም ነው ያዘንኩት። በጣም ያሳዝናል። እንግዲህ እኛ ይሄ ላይቭ ፊት ለፊት ስለሆነ ነው ያየነው። ከካሜራ ጀርባ ስንት ህይወት አልፏል። ስንት ሴቶች ሐሴት ተደፍቶባቸዋል። ስንት ሴቶች ተሰቃይተው ሞተዋል። ስንት ሴቶች በጓደኞቻቸው በቤተሰብ በዘመድ ሲህር ተሰርቶባቸዋል። ድግምት ተደርጎባቸዋል። የእውነት እናንተ ሰይጣኖች፣ አጋንንቶች ሰው መስላችሁ ሰይጣን፣ ሰው መስላችሁ ዲያብሎስ፣ ከሰው ጋር ሰው መስላችሁ ጓደኛ መስላችሁ መሰሪ የሆናችሁ ሰዎች አላህ ይንቀላችሁ። ሌላ ምንም ምለው ነገር የለኝም እኔ።